በስራ ላይ በተሰማራንበት የስራ መስክ በሙያችን እንዴት ስኬታማ መሆን እንችላለን? ስኬታማ መሆንን ሁላችንም አንጠላም አይደለ? ስኬታማ ባለሙያ መሆን ወደ ኬሪር ላደራችን ወይ ደግሞ ወደ ምንፈልገው የስራ ደረጃ ቶሎ ቶሎ ያሳድገናል። ባለሙያ ከሆንን ቶሎ ቶሎ ሲኒየር ወደ ከፍተኛ ባለሙያ፣ ከፍተኛ ባለሙያዎች ከሆንን ወደ ኃላፊ ወደ ማኔጀር የስራ መደብ፣ ማኔጀሮች ከሆንን ወደ ዳይሬክተሮች፣ ዳይሬክተሮች ከሆንን ደግሞ ወደ ሲኢኦዎች ያሳድገናል። ያ ደግሞ ስኬታማ ሰራተኛ ስንሆን ነው። ስኬታማ ሰራተኛ ምንድነው? ስኬታማ ሰራተኛ እንዴት ልንሆን እንችላለን? ስኬታማ ሰራተኛስ እንዴት ነው ሊለካ የሚችለው? እንዴት ኢቫሉዌት ሊደረግ ይችላል? የሚሉ የዛሬ ቪዲዮአችን ሀሳቦች ናቸው። እንዴት ናችሁ? ሰላም ናችሁ? ሳምንቱ ጥሩ አለፈ? ሰላም ጥሩ የስራ ሳምንት እንዳሳለፋችሁ ተስፋ አደርጋለሁ። እኔ ጋር ሁሉም ቆንጆ፣ ሁሉም ሰላም ነበረ። ጥሩ የስራ ሳምንትን ያሳለፍኩት እግዚአብሔር ይመስገን። ወደ አነሳ ነው ሀሳብ ስንመለስ መንገዳችንን ከጅምሩ ካልመረጥን አዲስ ነገርን ለማወቅ ለመስራት ዝግጁ መሆን አለብን። ስኬታማ ወይም ደግሞ ውጤታማ ባለሙያ ወይም ደግሞ በስራ ደረጃችን የተሳካልን ውጤታማ ሰዎች ለመሆን በባለፈው ቪዲዮ እንደነገርኳችሁ ምን ላይ ነው መስራት የምወደው፣ ምን ላይ ኢንጌጅ ባረግ፣ ምን ላይ ብሰራ ውጤታማ ሆናለሁ የሚለውን መንገዳችንን መርጠን ማወቅ መረዳት መቻል አለብን። አንድ ጊዜ መስመራችንና መንገዳችንን ከመረጥን በኋላ ትክክለኛ የስራ ስኬት ወይም ደግሞ ውጤት አለው ትክክለኛው የህይወት መንገድ ላይ ትክክለኛ የኬሪር የስራ ደረጃ ከፍታ ላይ ነው ያለሁት የሚሉትን ነገሮች እንዴት ነው ልናውቅ የምንችለው? እኛስ ምንድነው ማድረግ የሚጠበቅብን የሚለውን ሀሳብ ስናነሳ መጀመሪያ ይሄንን ሀሳብ በአንድ ምሳሌ አድርጌ ብነግራችሁ ይሻላል። አንድ ጀማሪ የሂሳብ ሰራተኛ ጀማሪ ሆኖ ሲቀጠር በአእምሮ አቅዶ ሊደርስበት የቻለው ግብ ወይም አላማ ሊኖራት ወይም ሊኖረው ይገባል ማለት ነው። ለምሳሌ አሁን ጀማሪ ሂሳብ ሰራተኛ ሆና የተቀጠረች ወይም የተቀጠረ ሰው የመጨረሻዊ የስኬት ግቡ የታወቀ የሂሳብ ድርጅትና ትልልቅ የቢዝነስ የንግድ ድርጅቶችን የፋይናንስ የሂሳብ ጉዳይ የማማከር አገልግሎት የሚሰጥ ድርጅት መክፈት ከሆነ አላማው መጀመሪያ ጠጠሩ መጣል የሚጀመረው ጁኒየር ሂሳብ ሰራተኛ ሆኖ መቀጠር ወይም የጀመረች ጊዜ ወይም ቀን ነው ማለት ነው። የመጀመሪያ ስራ መደቡ ላይ ተቀጥሮ ሲሰራ ስኬታማ የሆነ መንገዱ እንዴት ነው የሚጀምረው የሚለውን ነገር ስራውን በማወቅ ነው። ይህን የስራ ዝርዝር በደንብ ጠንቅቆ ካወቅን ከተረዳን በኋላ ምንድነው ማድረግ ያለብን? እንዴት ነው የምንሰራው? እንዴት ነው ይሄንን ስራ ስኬታማ ሊሆን ወይም ደግሞ ካለምንም ጉድለት የተሰጠኝን ተቆጥሮ የተሰጠኝን ስራ መጀመሪያ ካለምንም ጉድለት ልሰራ የሚችለው የሚለውን ነገር ስናይ ማንበብ ማወቅ ካሁን በፊት ከኛ ቀድሞ የነበሩ ሰዎች የሰሩትን ዶኪመንት ወይም ፋይሎች በደንብ አገላብጠን ማየት መመርመር መረዳት ነው። ምክንያቱም እያንዳንዱ የድርጅት ባህል አለና አንድ ድርጅት የራሱ ሲስተም የዘረጋው ስርዓት አለ፣ ስራዎችን የሚያሰራበት ውጤት የሚቀበልበት። ያንን ነገር በደንብ ከተሰሩ ስራዎች ከሲኒየሮቻችን ከስራ ባልደረቦቻችን በመጠየቅ በመረዳት ማወቅ መገንዘብ መቻል ነው ዋናው ነገር። ያልገባንን ነገር እስከሚገባን በደንብ መጠየቅ ጥሩ ነገር ነው። አዋቂ ይጠይቃል። እውነት ለመናገር አዋቂ ይጠይቃል። የጠየቀው ነገር በአግባቡ ተግባራዊ ያደርጋል። ከተረዳን ካወቅን እንዴት ስራዎቻችንን መከወን እንዳለብን እርግጠኛ ከሆነ በኋላ ስራዎችን በፍጥነት በቅልጥፍና መስራት መጀመር መቻል አለብን። ስህተቶች ሊፈጠሩ ይችላሉ። ጎበዝና ጠንካራ ሰራተኛ ስህተቶችን እንደ ትምህርት የሚወስድ ነው። አንድ ጊዜ ሁለት ጊዜ የተሳሳትንባቸው ቦታዎች ላይ ምንድነው የተሳሳትኩት፣ ምንን በአግባቡ ስላልተረዳው ነው የሚለውን ነገር ደጋግሞ ከስህተታችን ትምህርት መውሰድ፣ ለምን ተሳሳትኩ የሚለውን ሪሰርች ማድረግ፣ ሌሎች ከተሰሩ ዶክመንቶች ላይ ምን ክፍተት ስለተፈጠረ ነው እዚህ ጋር የተሳሳትኩት፣ ከአለቆቻችን ከስራ ባልደረቦቻችን ያንን ክፍተት ልንሞላ የምንችልበትን እውቀትና ክህሎት እንደገና ማዳበርና በተሻለ መልኩ መስራት መቻል ጥሩ ነገር ነው። ስህተትን መደጋገም ግን ስንፍና ነው ወይም ግዴለሽነትን ነው። አንድን ነገር ከአንዴ ከሁለቴ በላይ ተሳስቶ 3-4 መሳሳት ግን ግዴለሽነትን፣ ስንፍናን፣ ለስራን ትኩረት አለመስጠትን ነው ቀጣሪዎቻችን የሚያዩብንና በተቻለ መጠን ስራችን ላይ ፎከስ ማድረግ ከጅምሩ ላይ ውጤታችን ላይ ትኩረት ማድረግ በጣም ጥሩ ነገር ነው። ሌላኛው ስራን አለመገደብ ነው። የተሰጡን የስራ ዝርዝሮች እኛ ምንለካበት ምንመዘንበት ነገር ነው። ከዛ ውጪ እንደ ተጨማሪ ቲም ወርክ ወይም ደግሞ የጋራ ስራዎችን መስራት፣ ተባባሪ መሆን
እነዚህ ደግሞ አብዛኞቻችሁ ላይ ሊኖሩ ይችላል። ይሄ ፐርፎርማንስ ኢቫሉዌሽን ወይም ደግሞ የስራ በላይ ምዘና የሚባለው ነገር ሲመዘን ከተሰጠን የስራ ዝርዝሮች በተጨማሪ የሚታዩ ዋና ዋና ነጥቦች ምንድናቸው? ስራን በጋራ የመስራት ተባባሪ የመሆን በቅንነት ነገሮችን ለማድረግ ሰዎችን ለማገዝ ሰዎችን ለማብቃት የሚያውቀውን ነገር ለሌላ ሰው ሼር ለማድረግ ቅንነቱ ወይም አስተሳሰቡ አለ ወይ የሚለው ነገር ነው ኢቫሉዌት የሚደረገው። ከዛ ውጭ ግን ለኛ ለኬሪየር ዴቨሎፕመንታችን ወይም ራሳችንን ለማሳደግ ከምዘናው በላይ ከሰዎቹ ጋር በጋራ መስራት ሰዎቹ ያላቸውን ስራ ምን እንዴት እየሰሩት እንደሆነ ተጨማሪ እውቀት ይሆንልናል። ያላየነውን ነገር እናያለን፣ ያልተማርነውን ነገር እናያለን። በጋራ ስንሰራ ያ ሰው ሌሎችን ስራዎች የሚከውንበትን መንገድ እናያለን። ከዛ ሰው እውቀታችንን እንወስዳለን። ራሳችንን በዚህ መልኩ እያደራጀን ስራዎቻችንን ያለ ገደብ ስንሰራ ራሳችን እያደግን የምናመጣው ውጤት ከሌሎቹ ጎልቶ የሚታይ ለካምፓኒው ለቀጠረን ድርጅት እንደ ትልቅ አቺቭመንት ወይም ስኬት የሚያየው ውጤት ቆጥሮ ሲጠይቀን ቆጥረን የምናስረክበው ስራ ሊኖረን ይችላል ማለት ነው። አንዳንድ መስሪያ ቤቶች አሉ ሰዎች እየሰሩ እየለፉ የማይታዩበት የግል ድርጅት ላይም አትራፊ ድርጅት ላይም ሆኖ አለ። ትንሽ ኦፊስ ፖለቲክስ አንዳንድ ችግሮችን ቨርቲካል ያለው ላይን ጤናማ ሳይሆን አንድ ሰው ከታች ያለው ሰው ምን እየሰራ እንደሆነ ኢቫሉዌት ማይደረግበት መንገድ አለ። ነገር ግን አብዛኛው ቤት ማን በትክክል በጥሩ ሁኔታ ስራውን እየሰራ እንደሆነ ኢቫሉዌት ይደረጋል፣ ይታወቃል። ስራዎቻችንን ለካምፓኒው የሚጠቅም መልኩ እየሰራን ከሆነ ለካምፓኒው ፕሮፊት ከፍ ማለት የድርሻችንን በደንብ የበኩላችንን ድርሻ ተወተን ከሆነ ወደ ራሳችን ደግሞ ማየት አለብን። እኔ እዚህ ጋር ስኬታማ ከሆንኩ ለካምፓኒው ወደ ስኬት ካመጣሁት ለእኔ ደግሞ የሚገባኝን ነገር ቢኖረኝ ብሎ መጠየቅ ጤናማ ጥያቄ ነው። መጠየቅ እንደዚህ ነገር አስተካክያለሁ፣ እንደዚህ ነገር ጥሩ ነው፣ ድርጅቱን ወደዋለሁ፣ ስራዬን ወደዋለሁ፣ ከዚህ ደረጃ ላይ ወደዚህ ደረጃ ከፍ ብታደርጉኝና ደሞዜ እንደዚህ ከፍ ብታደርጉልኝ በጣም ደስተኛ ሆኜ እሰራለሁ። የስራ ባህል የአስተዳደራዊ ስርዓት ስለሚኖረው ነው ቢለን ዲስአፖይንት ከመሆን በላይ ግን ወደሚገባን ነገር ራሳችንን መውሰድ ነው። ካምፓኒው የራሱ አስተዳደር አለው። እኔ ደግሞ የራሴን መንገድ ሊድ የማረግበት የምመራበት የራሴ የህይወት መስመር ካምፓኒው ወይም ደግሞ በቀጠረኝ ድርጅት መልካም ፈቃድ ብቻ ሊመራ የማይችል የህይወት መንገድ ሊኖረኝ ይገባል። ብዙዎቻችን እሱን አናደርግም። የብዙዎቻችን ህይወት የቆመው እዚህ ላይ ነው። እድገታችን፣ የደሞዝ ጭማሪያችን፣ ብዙ የስራ ስኬታችን አብዛኛውን ጊዜ በቀጣሪዎቻችን እጅ ላይ ነው ያለው። ቀጣሪ ድርጅታችን ወይም ደግሞ ድርጅቱ የራሱ ቪዥን ሚሽን አለው። እየሄደበት ያለው መንገድ የራሱ አለው። ያንን ነገር ላይ አብረን ተያይዘን መሄድ ካልቻለንና እኔ ለካምፓኒው በጣም ፖዚቲቭሊ ኢምፓክት እየፈጠር አዎንታዊ እድገት ድርጅቱ ከሌለ ቆም ብዬ አስቤ ሊመራኝ ወደ ፖዚቲቭሊ ፑሽ ሊያደርገኝ ወደሚችል ወደ አዎንታዊ መንገድ ሊወስደኝ ወደሚችል ወይም እኔ ወደ አለምኩት የህይወት ግቤ ሊያስጠጋኝ የሚችል እቅድና አላማ ስላለኝ ቶሎ ውሳኔ መወሰን መቻል አለብኝ ማለት ነው። የስራ እድገታችንን እንዴት ነው የምንለካው? እንዴት ነው ትክክለኛ መስመር ላይ ነኝ አይደለሁም የሚለውን ማወቅ። አንድ ሰው ተቀጥሮ በሁለት ዓመት ሲሞላው ፕሮግረስ ሊኖረው ይገባል። ለምሳሌ ጁኒየር ሆኖ የተቀጠረ ሰው ሙሉ ባለሙያ ሆኖ መቀጠር አለበት። የደሞዝ እድገት ሊጨመረው ይገባል። ሪኮግኒሽን ሊኖረው ይገባል። አፕሪሺዬሽን ሊኖረው ይችላል። ከሁለት ዓመት አልፎ ምንም ነገር እየሆነ ካልሆነ ማየት፣ ቆም ብሎ ማሰብ፣ ጥያቄ መጠየቅ፣ ካልተመለሰ ደግሞ ሌሎቹ እዚህ ጋር ያለንን እውቀት እዚህ ጋር ያለንን ራሳችንን ያበቃነው ነገር ኮምፒተንት መሆንና ከሌሎቹ ጋር ተወዳድረን የምንፈልገው ነገር ላይ ማግኘት እንደምችል ራሳችንን ማሳመን መቻል አለብን። የብዙዎቻችን ችግር ይሄ ነው። ቀድመን በቃ ዘመድ ሊገባበት ይችላል፣ እንደዚህ አይነት ሲስተም እነሱ እኮ አይቀጥሩም፣ አመለክታለሁ አይልም። በቃ እኛ ስንት ቦታ ላይ ምን ያህል ጊዜ ነው እዛ ጋር ኢንጌጅ ያደረግነው? ምን ያህል ጊዜ አለማቋረጥ አመልክተናል? ምን ያህል ጊዜ እኛ ስራችንን ስናመለክት በተገቢው መንገድ አመልክተናል? ምን ያህል ራሳችንን አዘጋጅተናል? ለኢንተርቪው ሲጠሩን እኛ ብቁ ነው ወይ ኮምፒተንት ነን ወይ የሚለውን ነገር አይተን እናውቃለን? አናውቅም። ብዙ ጊዜ ያው በባለፈው ከአሁን በፊት መለስ ብላችሁ የሰራዋቸውን ቪዲዮዎች ካያችሁ ስናመለክትም እንዲሁ ስላየን ብቻ ነው። ኢንተርቪው ስንጠራም ስለ ድርጅቱ አንዳንዴ ከነበረኝ ልምድ የምነግራችሁ ምንድነው እኛ ምን ላይ ነው ተሰማርተን የምንሰራው፣ ይሄ ካምፓኒ ምን ላይ ነው ተሰማርቶ እየሰራ ያለው ብለን ስንጠይቅ አይድኑ አላቅም እስቲ እናንተ ንገሩኝ ብሎ ይጠይቀናል። ግን መጀመሪያ ስለ ድርጅቱ ያላወቀ ሰው እንዴት ነው ለዛ ስራ በጣም ፓሽኔትድ ወይም ደግሞ ስራውን ወድጄው ነው የመጣሁት ወይም ድርጅቱን ወድጄው ነው የመጣሁት ቢለን እንዴት ልናምን እንችላለን? እና እነዚህ ነገሮች
በደንብ በሙሉ ኢነርጂና ጉልበት ያለንን ዕውቀትና ክህሎት ከማሰባሰብ ጀምሮ ራሳችንን አፕዴት ከማድረግ አጫጭር ስልጠናዎችን መውሰድ፣ ኦንላይን ትምህርቶችን መውሰድ፣ እነዚህ ሙያዊ ክህሎታችንን በደንብ አፕግሬድ ማድረግ፣ በሙያችን በተሰማራንበት ነገር ጥንቅቅ ብለን ኤክሴል አድርገን ለምሳሌ ኦፊሰር ሌቭል ላይ እየተወዳደርን ያለ ሰው እስከ ማኔጀር ሌቭል የሚያውቀውን ነገር ዕውቀት ማወቅና በዛ መንገድ ራሳችንን ማዘጋጀት መሄድ ጥሩ ነገር ነው። ሌላ ቦታ ስንሄድ በዛ መልኩ ራሳችንን አዘጋጅተን መሄድ ጥሩ ነው። አንድ ቦታ ላይ እውነቴን ልንገራችሁ ከ3 ዓመት በላይ አትቆዩ። ከ3 ዓመት በላይ የምትቆዩ ሰው ከቆየን ከ3 ዓመት በላይ እየቆየን ካለን ድርጅቱ እያሳደገን እኛም ለድርጅቱ በደንብ እየሰራን ድርጅቱም የኛን ዋጋ አውቆ ፕሮግሬሲቭ የሆነ የኬሪየር ዴቨሎፕመንት አብረን እየሄድን ከሆነ ነው መሆን ያለበት። ለምሳሌ ኤችአር ኦፊሰር ሆኜ ከተቀጠርኩ የሆነ ጊዜ ላይ ሲኒየር ኤችአር ኦፊሰር መሆን አለብኝ። እዛው ካምፓኒ ውስጥ የሆነ ጊዜ ማኔጀር መሆን አለብኝ። ያ እነዚህ ፕሮግረሶችን ግን በምንድነው እኛ ካለ ጥግ ካለ መጠን ካለ ገደብ ለድርጅቱ የሚገባውን እየሰጠን እየጠየቅን እናንተ የሚገባችኋል ተባብለን ምን ሰጣጣው ነገር ነው። ያ ሁሉም ነገር በስምምነት ላይ የተመሰረተ ነገር ነው። እነሱ የድርጅታችን የቀጣሪያችንን ትርፍ ማክሲማይዝ እናደርጋለን። የኛን ስራ ደረጃ ግንባታ አብረን እንገነባለን፣ ራሳችንን እናሳድጋለን፣ እንለውጣለን። ይሄ ካልሆነ የሆነ ቦታ ላይ ምንቆም ከሆነ ጤናማ አይደለም። ይሄ አእምሯችን ፋንክሽን ማድረግ ያቆማል። ከሆነ ጊዜ በኋላ ምንም ነገር አያስደስተንም፣ ለውጥ አንወድም ማለት ሁሉ ነገር በተመሳሳይ ነገር ነው እየሄደ ያለው። ልክ እኮ ነው። አእምሯችን ሁልጊዜ አዲስ ነገርን ማወቅ፣ አዲስ ቦታን መልመድ፣ አዳዲስ ኤክስፖዠር ቻሌንጅን ማወቅ አለበት። ቻሌንጅ የለውም። እውነት ለመናገር አንድ ቦታ ላይ ከ2 ዓመት በላይ ከሰራን በኋላ ሩቲን ነው የሚሆነው። ያንን ስራ ነው ደጋግመን የምንሰራው። አዳዲስ ቻሌንጅ አይገጥመንም። አዳዲስ የስራ ችግር ወይም ራሳችንን እንድናውቅ ራሳችንን እንድንገነባ የሚያደርግ ነገር አይገጥመንም። ያንን ልናገኝ የምንችለው ወይ ስራችንን ከነበርንበት ቦታ ፕሮሞት ተደርገን ወደ ሌላ ፖዚሽን ስንሄድ በዛ ላይ የሚገጥመን ቻሌንጅን ወይም ደግሞ ችግርን ፌስ ስናደርግ እንዴት ነው ልንፈታው የምንችል ብለን አእምሯችንን ስናሰራ፣ ስናነብ፣ ሰዎችን ስንጠይቅ እውቀታችንንም እየጨመርን ራሳችንን እያሳደግን እንመጣለን። ወይም ይሄ ካልሆነ ደግሞ ያንን መስሪያ ቤት ለቀን ወደ ሌላ መስሪያ ቤት ስንሄድ የሌላኛው መስሪያ ቤት የስራ ባህል፣ አስተዳደር፣ የስራ አይነት በቃ ምንም እንኳን አዋቂዎች ነን እዛ ቦታ ላይ ኤክስፐርት ነን እንችለዋለን ብንል የራሱ እያንዳንዱ የራሱ ድርጅት የራሱ ሲስተም የራሱ ወርኪንግ ኢንቫይሮንመንት ካልቸር ወይም ደግሞ የስራ አሰራር ስርዓት ስላለው በዛ ውስጥ ለመሄድ ራሳችንን የምንገነባበት መንገድ እኛን ዕውቀታችንን እንገነባ ራሳችንን እንድናሳድግ ምክንያት ይሆነናል ማለት ነው። ስለዚህ እባካችሁ ምን እላችሁ ፈልጋለሁ፣ አንድ ቦታ ላይ አንቁ። ፕሮግሬሲቭ መሆን አለበት እድገታችን። each 2 years ራሳችንን ማሳደግ፣ መቀየር፣ መለወጥ፣ ስቴጃችን እየጨመረ ደሞዛችን እየጨመረ መሄድ አለበት። እነዚህ ነገሮች ተጠራቅሞ ደግሞ ነገኛ የቢዝነስ ሰዎች ወይም ደግሞ የራሳችንን ድርጅት የምናቋቁም ሰዎች ሊያደርጉን የሚችሉት ለውጥ ፈላጊዎች ስንሆን ነው። ተቀጥረን ለውጥ ፈላጊዎች መሆን አለብን። መጀመሪያ ተቀጥረን ለውጥ ፈላጊዎች ከሆንን የራሳችን ነገር እንዲኖረን የማድረግ ችግሩ ኋላ ላይ አይቀርም። ምክንያቱም እውቀታችን ሪች ይሆናል፣ በጣም ብዙ ችሎታ ይኖረናል። እነዛን ነገሮች እንኳን ቁጭ ብለን እውቀታችንን እንኳን መሸጥ እንችላለን። ልክ በመሄድ በመምጣት ብቻ መንገዳችን ባይወሰን ጥሩ ነው። ቆም እያልን ትክክለኛው መስመር ላይ ነኝ፣ ለውጥ እያመጣው ነው፣ ካምፓኒው ተቀብሎኛል፣ ይሄን ጥያቄን አክሰፕት ሊያደርግ ይችላል እያልን ከሌሎች የፋይናንሻል ጥያቄዎቻችን፣ የስራ ደረጃዎቻችን፣ የጥቅማ ጥቅሞቻችንንም እያስጠበቅን መንገዳችን ጤናማ አዎንታዊ የሆነ ቶሎ ለውጥ የሚያመጣ ሰዎች መሆን አለብን። ያንን ደግሞ እንዳልኳችሁ ምንድን አድርገን ነው የምናደርገው? ራሳችን ላይ ነው መጀመሪያ የምንሰራው። ሁልጊዜም የተሰጠን ስራ ምንም ጋፕ ሳይኖር ሮጠን መስራት ቢሮ ውስጥ በተቻለ መጠን ስራ ልንሰራ እስከሄድን ድረስ ራሳችንንና ስራችንን የሚያበቃ የሚያተጋ ነገር ስናደርግ ብንውል ጥሩ ነው። ለራሳችንም የፕሮፌሽናል ኬሪየር ግሮዝ ወይም ደግሞ የሚወስደን ወርክ ኢቲክስ ወይም ደግሞ የስራ ዲሲፕሊኑ ጭምር ስለሆነ ስራ ላይ ዲሲፕሊንድ ብንሆን ጥሩ ነው። ስራ ቦታችን ላይ የስራ ቦታችን ነው። በቃ ስራ ቦታ ነው። ወርክ ኤንድ ላይፍ ባላንስ ይሄንን በሌላ ቪዲዮ እመጣበታለሁ። የስራና የሌላው ህይወታችንን እንዴት ነው ማመጣጠን የሚችለው የሚባለው። ግን ሁልጊዜ እላለሁ ቢሮ ውስጥ ስንመጣ ስራ እንኳን ባይኖረን ሁልጊዜም ቢሆን
ስራችንን አቅማችንን የሚያሳድግ ነገር መሆን መቻል አለበት። አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንመጣ ድረስ ቸር ሰንብቱ። ደህና ቆዩልኝ። አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ እንዳይረሳ። አብረን እንሂድ፣ አብረን እንማማር፣ አብረን መንገዶቻችንን እንፈልግ። ቴንክ ዩ